አምላኬ ብሩኬን እንደዚህ ባጭር ጊዜ ሳናስበው ነፃ ወጥተን እንገናኛለን ብዬ አላሰብኩም። እግዚአብሔር ይመስገን መዲ ዳግም ለመገናኘት በቅተናል። ጭራሽ ማን ተያይ ነበር መስለኝ ብሩኬ እንዴት ጨንቆኝ እንደነበር። አንቺ ነው የምታየው። እስር ቤት ሆነሽ የገባሁበትን ተደጋጋሚ ሀዘን ብታየው ደግሞ አሁን ሁሉም ነገር አልፏል። ይልቅ እስቲ እንዴት እንደተፈታ ነገር እነግርሻለሁ። መዲ በቃ ፖሊሶች ነፃ መሆኔን ስላረጋገጡ ዋስ አስጠርቶ ፈቱኝ። እና እነሱ ናቸው ማለት ነው ነፃ መሆኔን የነገሩኝ? ጉድ ፖሊስማ የፈለገ ነፃ ቢሆን አይነግርሽም። የሚገርምሽ እስር ቤት ውስጥ ብዙ ስለ ህግ የሚያውቁ ልጆች አሉ። እንዲሁም እነሱ ናቸው በግድያ ወንጀል ተጠርጥሮ የታሰረ ሰው ለወንጀሉ ያለው ቅርበት በጣም ያራቀ ካልሆነ በስተቀር በዋስትና እንደማይለቀቅ የነገሩኝ። ተመስገን። ለኔ እነን መስማት ራሱ በጣም ትልቅ ነገር። በጣም አንቺ ግን እንድንሽ ከእናትሽ ያው እየተጨቃጨቅን ነው ብሩኬ። አሁን ግን አንተ ነፃ ስለወጣ ሁሉም ነገር የሚስተካከል ይመስለኛል። ግን አይመስለኝም እንዴ? ለምን እንጃ ለምን እንደሆነ አላውቅም። ልጃችን በጣም እየናፈቀኝ ነው። በጣም ጎበዝ፣ ቆንጆ፣ አስተዋይ፣ እናትና አባቱን የሚወድ እኔም ልጃችንን ለማየት በጣም ጓጉቻለሁ። ይሄ ግን ጉጉት ብቻ አይደለም መዲ፣ የኔ ፍርሃትም ጭምር። ፍርሃት? አዎ መዲ፣ ለምን እንደሆነ አላውቅም ለልጅ ያለኝ ፍቅር በጣም ጨምሯል። እናትሽ ደግሞ ጽንሱ መውረድ አለበት ካሉሽ ጀምሮ ምንም በቃ ሰላም የለኝም።